የተወደዳችሁና በጌታ በኢየሱስ ክርስቶስ ደም የተቀደሳችሁ ቅዱሳን በሙሉ እንዴት ናችሁ? እጅግ በጣም ደህና ነኝ። ወንድማችሁ አሮን ጦና እባላለሁ። ዛሬ እጅግ በጣም አንገብጋቢና ወሳኝ የሆነ መልእክት ይዤላችሁ መጥቻለሁ። ይህ መልእክት በያዕቆብ መጽሐፍ ምዕራፍ 1 ከቁጥር 2 እስከ 3 ባለው የሚገኝ ቃል ነው። በጌታ በኢየሱስ ክርስቶስም አነባለሁ። ወንድሞች ሆይ የእምነታችሁ መፈተን ትዕግስትን እንዲያደርግላችሁ አውቃችሁ ልዩ ፈተና ሲደርስባችሁ እንደ ሙሉ ደስታ ቁጠሩት። ደግሜ አነባለሁ። ወንድሞች ሆይ የእምነታችሁ መፈተን ትዕግስትን እንዲያደርግላችሁ አውቃችሁ ልዩ ፈተና ሲደርስባችሁ እንደ ሙሉ ደስታ ቁጠሩት ይላል። ሃሌሉያ። እንግሊዘኛው ደግሞ እንዲህ ይላል፣ ወንድሞች ሆይ የእምነታችሁ መፈተን ትዕግስት እንዲያድግ እድል ስለሚሰጥ እንደ ትልቅ ደስታ ቁጠሩት ይላል። ሃሌሉያ። ኢየሱስ ክርስቶስ ጌታ ነው። እንግዲህ የእምነታችሁ መፈተን ስል ምን ያለ ነው? እንግዲህ የያዕቆብ መልእክት ስለ ብስለት የሚናገር መልእክት ስለሆነ ያዕቆብ እጅግ በጣም በሳል የሆነ ሰው ነው። የእግዚአብሔርና የጌታ የኢየሱስ ክርስቶስ ባሪያ ያዕቆብ ለተበተኑ ለ12 ወገኖች ሰላም ለእናንተ ይሁን ካለ በኋላ ዘው ብሎ ስለ ፈተናቸው ይናገራል። ይሄ ፈተና ይላል ትዕግስትን እንዲያደርግላችሁ አውቃችሁ እንደ ሙሉ ደስታ ቆጠሩት ይላል። ያ ብቻ አይደለም፣ የአሁኑ ፈተና አይደለም፣ ልዩ ፈተና ሲደርስባችሁ ይላል። ለነገራችሁም ጭምር ነው የምናገረው። ልዩ ፈተና ሲደርስባችሁ ከእናንተ የሚጠበቅባችሁ ድርሻ ምንድን ነው? እንደ ሙሉ ደስታ መቁጠር ነው። እንደ ሙሉ ደስታ ወይም እንደ ትልቅ ደስታ መቁጠር ያለባቸው ፈተና ስለደረሰባቸው አይደለም። ፈተና ሲጀመር የሚያስደስት ነገር አይደለም። አንዳንድ ሰዎች በፈተና ውስጥ ሲያልፉ እንኳን ደስ አላችሁ፣ በፈተና ውስጥ ስታልፉ እንደ ሙሉ ደስታ ቁጠሩ ይላል እኮ መጽሐፍ ብሎ ለማጽናናት የሚሞክሩ አሉ። ፈተና ምንም የሚያስደስት ነገር አይደለም። ፈተና ምቾትን ይወስዳል። ፈተና ሰላምን ይወስዳል። ፈተና እረፍትን ይወስዳል። ፈተና ደግሞ እጅግ በጣም የሚደብረው ሌላ አዲስ እውቀት ይጠይቃል፣ አዲስ ጥበብ ይጠይቃል፣ አዲስ መረዳት ይጠይቃል፣ አዲስ ህይወት ይጠይቃል፣ አዲስ ጸጋ ይጠይቃል፣ አዲስ የጸሎት ህይወት ይጠይቃል። ስለዚህ ፈተና ደስ የሚል ነገር አይደለም። ነገር ግን በፈተና ውስጥ እንድንደሰት የሚያደርግ አንድ ወሳኝ ነገር አለ። ይህም ትዕግስት ይባላል። ትዕግስትን እንዲያደርግላችሁ አውቃችሁ ልዩ ፈተና ሲደርስባችሁ እንደ ሙሉ ደስታ ቁጠሩታል። ሃሌሉያ። በፈተና ውስጥ የትዕግስት ጥቅም ምንድን ነው? ትዕግስት እንዲያድግ እድል ይሰጣል። የፈተና ጥቅሙ ምንድን ነው? ለትዕግስት እድገት እድል ነው ይላል። ትዕግስት ማለት ምን ማለት ነው? ለትዕግስት ብዙ አተነተን ቀለል ባለ መንገድ ተንትኛ ይላል። ታውቃላችሁ፣ ትዕግስት ማለት ክርስትና የተመረቀችበት ትምህርት ነው። ክርስትና የተመረቀው በትዕግስት በሚባለው ትምህርት ቤት ነው። ዕብራውያን መጽሐፍ ምዕራፍ 12 ከቁጥር 1 ጀምሮ በጌታ በኢየሱስ ማነባል። እንግዲህ እነዚህ የሚያህሉ ምስክሮች እንደ ደመና በዙሪያችን ካሉልን እኛ ደግሞ ሸክምን ሁሉ ቶሎም የሚከበንን ኃጢአት አስወግደን የእምነታችንን ራስና ፈጻሚውን ኢየሱስን ተመልክተን በፊታችን ያለውን ሩጫ በትዕግስት እንሩጥ። እርሱ ነውሩን ንቆ በፊቱም ስላለው ደስታ በመስቀል ታግሶ በእግዚአብሔር ዙፋን ቀኝ ተቀምጧልና። ሃሌሉያ። ኢየሱስ ክርስቶስ በእግዚአብሔር ዙፋን ቀኝ የተቀመጠው ታግሶ ነው። ያውም በመስቀል ታግሶ ነው። በመስቀል ባይታገስ ኖሮ ዛሬ መዳናችን ከሽፎ ነበር። የኢየሱስ በመስቀል ላይ የታገሰው ትዕግስት የእኛን ድነት ሰርቷል። ወገኖች፣ በየትኛው አስቸጋሪ ሁኔታ ውስጥ ስታልፉ የሆነ ታሪክ የተፈጠረ ማለት ነው። ኢየሱስ ክርስቶስ በቀራንዮ መስቀል ሲሰቃይ ኢየሱስ ክርስቶስ እስከ ቀራንዮ ድረስ ያለው ህይወት በሙሉ ትዕግስትን ጠይቋል። ኢየሱስ ክርስቶስ ሲወጋ፣ ኢየሱስ ክርስቶስ ሲገረፍ፣ ሲተች፣ ሲጠላ፣ ሲሰደድ ይሄ ሁሉ ትዕግስትን ጠይቋል። ይሄ ፈተና ትዕግስትን ነው የጠየቀው። በዚህ ፈተና ውስጥ እሱ ሲታገስ የእኛ ድነት ነው ተሰራው። ወገኖቼ፣ በምታልፉበት ጎዳና ላይ መታገስ አለባችሁ። መታገስ ያለባችሁ ለምንድን ነው ካላችሁ፣ ፈተና ብዙ ጊዜ አዲስ ህይወት ይዞ ነው የሚመጣው። ማን ያውቃል? ፈተና የጸሎታችሁ ውጤት ሊሆን ይችላል። ጌታዊ ቀይረኝ፣ ለውጠኝ፣ ይህንን ህይወት አንሳውና ሌላ ህይወት ስጠኝ ብላችሁ የጸላችሁበት ጸሎት በፈተና ሊመጣ ይችላል። አዲስ ህይወት ሲመጣ አዲስ ወጀብ ይዞ ነው የሚመጣው። ሄዳችሁ ዳንኤልን ልትመለከቱ ትችላላችሁ። ዳንኤልን ከሱ ጋር ያሉ መሳፍንቶቹ በሙሉ ከሰሱ፣ በአንበሳ ጉድጓድ እንዲጣል አደረጉ። ነገር ግን ዳንኤል ያንን ፈተና በትዕግስት አልፏል። ያ ፈተና ዳንኤልን ጠቀመው። እነዚህ ሰዎች ሰበብ ይፈልጉ ነበር ይላል። ሰበብ ፈልጎ ማግኘት ስላልቻሉ የአንበሳ ጉድጓድን አዘጋጁ። በአንበሳ ጉድጓድ ተጣለ። ከአንበሳ ጉድጓድ በኋላ እነዚህ ለዘላለም እሱን እንዳያስቸግሩ
ሚስቶቻቸው፣ ልጆቻቸው በሙሉ ተጠራርጎ በአንበሳ ጉድጓድ እንዲጣሉ ምክንያት ሆነ። ዳንኤል ከዚህ ፈተና የተነሳ አዲስ ሕይወት ጀመረ። ስለዚህ ፈተናን ማለፍ የሚገባችሁ እንዴት ነው ካላችሁ በትዕግስት ነው። ዛሬ በጌታ በኢየሱስ ክርስቶስም ፈተና ይዞ የሚመጣውን አዲስን ሕይወት በትዕግስት ታልፋለህ። በጌታ በኢየሱስም እንደ ሕፃን ልጅ አትናወጥም። ነጭናጫ እንደ ሕፃን ልጅ አትሆንም፣ አትሸበርም። እግዚአብሔር ሕይወትን የሚለውጠውና የሚቀይረው ፈተና አምጥቶ ነው። ፈተና ካለ አዲስ ለውጥ፣ ፈተና ካለ አዲስ ክብር ነው። ፈተና ካለ አዲስ ሕይወት ተዘጋጅቶ እየጠበቀ ነው ያለው። ስለዚህ እንደ አዲስ ነገር አትቁጠር። ሃሌሉያ። የዳንኤልን ጓደኞች ማለት እንችላለን በእሳት እንዲጣሉ ነው ምክንያት የሆነው። ይሄን ፈተና እነሱ ታግሶ ነው ያለፉት። አልተመቻመቹም። መመቻመች ለፈተና አያስፈልግም። እንደ ሙሉ ደስታ ነው መቁጠር ያለብን። ትዕግስት እያደገ ነው። ትዕግስት ደግሞ በሳል እንድንሆን ነው የሚያደርገው። ማይታገሰው በናችን ሕይወትን የመኖር አቅም ያለው። እግዚአብሔር ፈተና ሲያመጣችሁ፣ እግዚአብሔር በእናንተ ፊት ወጀብ እንዲያልፍ ሲያደርግ፣ ማዕበል እንዲያልፍ ሲያደርግ፣ አውሎ ነፋስ እንዲያልፍ ሲያደርግ ታገሱ። ሕይወታችሁን እየለወጠ ነው። ሕይወታችሁን እየቀየረ ነው። እነዚህ ሰዎች፣ እነዚህ ወጣቶች በእሳት ላይ ተጣሉ። ከእሳት በኋላ እንደገና ወጡ። ሌላ ታሪክ፣ አዲስ ሹመት፣ አዲስ ሕይወት። የአምላካቸው ስም በየሀገሪቱ ሁሉ እንዲወራ ንጉሡ መጽሐፍ ጀመረ ወደ ሀገሪቱ በሙሉ። የተሻለ ሕይወት፣ የተሻለ ደስታ፣ የተሻለ ክብር ያለው ከፈተና በኋላ ነው። ስለዚህ ፈተናን መቋቋም የምችሉበት ኃይል ትዕግስት ይባላል። ትዕግስት ከፈተና በኋላ ተደብቆና ተሰውሮ ያለውን የእግዚአብሔርን ሕይወት፣ የእግዚአብሔርን በረከት፣ የጸለያችሁበትን የጸሎታችሁን መልስ ሁሉ የምታገኙበት አቅም ነው። ዛሬ በጌታ በኢየሱስ ትታገሳላችሁ። ከፈተና ጀርባ ላይ ተደብቆ ያለውን የትኛውን ነገር በጌታ በኢየሱስ የራሳችሁን በረከት ሁሉ ትወርሳላችሁ። ስለዚህ ትዕግስት ማለት ነው አዲስ ሕይወት እንድትቀበሉ፣ አዲስ ሕይወት እንድትኖሩ፣ አዲስ ሕይወት እንኳን እንድትመሩ ትዕግስት የብስለት ሕይወት ነው። ትዕግስት የሌለው ሰው እውቀት የለውም። ትዕግስት የሌለው ሰው የመሪነት አቅም የለውም። ታገሱ። ሳኦልና ዳዊትን መመልከት ትችላላችሁ። ሳኦል ታጋሽ አይደለም። ሳኦል የእግዚአብሔርን ድምፅ አይታገስም። ሳኦል የክህነትን ስራ እንኳን አይታገስም። ሳሙኤል ቆየ። ሳሙኤል ማድረግ የሚገባውን ስራ ፈጥኖ ትዕግስት አጥተው ሰዋ። እንደ ሰዋ ሳሙኤል ደረሰበት። ነገር ግን ዳዊት ታጋሽ ነው። ዳዊት አዋጁን የታገሰ ሰው ነው። ለስምንተኛ ልጅ ውርስ የለም በተባለበት ጊዜ ታግሶ ነው ይህን ሁኔታ ሁሉ ያለፈው። እግዚአብሔር ሰርቶ ንጉሥ እስከሚያደርገው ድረስ ዳዊት ታጋሽ ነበር። እግዚአብሔር እስከሚሰራ ድረስ እግዚአብሔር ሆይ ስራኝ ብላችሁ እጃችሁን ሰታችሁ ለእግዚአብሔር ምቹ ሰው መሆን የምትችሉት ታጋሽ ስትሆኑ ብቻ ነው። ታጋሽ ከሆናችሁ እግዚአብሔር እናንተን ይሰራል። ታጋሽ ከሆናችሁ ነገ ከፊታችሁ ያለውን ሕይወት እግዚአብሔር በሕይወታችሁ ላይ እያመጣ እናንተን እየቀረጸ ይቀጥላል። ከዛ በኋላ ወደ ድላችሁ ያደርሳል። ነገር ግን የማትታገሱ ከሆነ እግዚአብሔርን አታስነኩ። አትቅረጸኝ፣ አትስራኝ፣ በቃ አልፈልግም፣ ጨነቀኝ፣ ደበረኝ ማለት ትጀምራላችሁ። እንደዚህ አይነት መንፈሳዊ ሕፃንነት ከሕይወታችሁ ተመታ፣ በኢየሱስም ተመታ። ስለዚህ በፈተና ውስጥ ያላችሁ ተደሰቱ። ለምን? ትዕግስት ስለምታገኙ። ሃሌሉያ። ተባረኩ።